እማ ቁርስ ደረሰ እንዴ? እሺ ቁርስ ደርሶልሻል። እሺ ብሉ። ምንድን ነው አንተ ሰርተህ እንደመጣው ሰው እንጂ የምታጣድፈኝ ማለት የወዲህን ነገር እኮ ስለማቀደም ተው እባክህ። እኔ እያለሁ ሁሉ ያንቺ ማይ ምን ያዛ መጀመሪያ ጉርሻ ለእናት ነው ማይ ዛሬ እኮ ተረሽኩት ደራሚ ነው። አረዋክ ምን ለማለት ፈልገህ ነው? ግን ከዚህ በፊት የምትሰራው ምግብ አይጣፍጥና አፈልጋ ልታነካካ አትፈልግም። እየበላችሁ እማዬ ምን ነው ጎረቤታችን በፒስ ነው እንደ ጠፋች እኮ አንተ ለታስ ለማጥራት ነው ማም እሺ እማ ቢኝ እንጂ ፈዘዝኩ ምን ያሰብሽ እንደው ልጅ ቆይቼ እንደዛው ማድረግ ተሳክቶ ታሳዩ ወንዶሳ ነገርኩሽ ማለት በስመ አብ ምን የመሰለች ጣብሻ ያለው መሰለሽ ፈናሽ ይሄ ነው እንጂ ፈዛዛ ሰውነት መብሉ ካንቺ ጋር ሲዳጨፍ ነው የዛንተስ ማይ ታውቂዋለሽ እንግዲህ እንዳባት የኑሮ አደራ ስላለብኝ ያው ያንቺን ምን በዛ ላይ አለብኝ እናንተ ነገር መስመር ላሲት ተውባታ የት ይቀርብኛል አንቺ እንደው ከጀኛ ጋር ተደጋጋሚ ማለት አላሰባችሁ ነበር አይ ስለዛ እንደውም ማሳላስ ቀርጬ እንሰራ ነገሮቹ ቦታ ያስገኙ እንጂ ማንቺ ማለት እኮ ለኛ ልዩ ገጸ በረከታችን ነሽ። ሻመት ነው ይዘ ክፋኛሽ ወንድሜ እኮ እውነቱን አንቺ እኮ እንዳባት ሆነሽ እንደናት ሆነሽ እንዳሳደግሽን ይገባል። ምንም ባንልም እንኳን ለረጅም ዕድሜ እንዲሰጥሽ እንጸልያለን። ማይ ወቃሽ ቆይ እንደምለሽ መስመር ተይዟልማ ከሰው ጋር ያወራን ነው ይመጣል አትጫነኝ አንስማ እማ ምን ሆንሽ? ምን ሆነ? አይተሽ አማት እኮ ምን ሆንሽ? ሐኪም ቤት ልውሰድሽ ብያት እምቢ አለችኝ። እንዴት ነው ማለት ቃሉን ጠይቃለህ? እንደምን ነው ያለች ልክ እኮ አይደለሽ። ፊትሽም ልክ አይደለም። ምን ሆነሽ ነው? ወይኔ ትኩሳት አለ እኮ ለምን ሐኪም ቤት አልወሰዳችሁም? አይዞሽ በቃ ይሄ አሁን ተብላችሁ እንደው ሞኒታሪ እንደው አስጨነቅሽኝ ነው አባባቱ ለእናንተ በልጅነታችሁ የነገራችሁ ታሪክ እንዳለ ታውቃላችሁ። ተናቱ ደውሮ ቢታይ ገዲን አሳይኔ ደራ ኤሪቴ ታሂንቴቶ ኦዲያ ባይ ኖዋዋፕ ወጋዋፕኔ በኒያሳፕ ኦደቲ ድኑ ነጋኩ ታሪክ ያሪቴ ኖ ደውሮ ታሪኪ
dummaya cora bayde intonne itti manchallan siiliya malan xaafettiidi beni asaappe nuuna gakko wogga baayri. shemppoyda dawruwaa naagiiddi sintha yeletaw gadiyaw gatsana mala hadaraa immay. ከመካከላቸው አንደኛው ስለታርጎ ያውቃል። ልጆቼ እሱን ግን ተጠንቀቁ። አራም ነው ልጆቼ አደራችሁ የሀገራችን ቅርስ በጥንቃቄ ጠብቁ። አደራ
ሁላችሁም ልብ አድርጋችሁ አዳምጡ። ዛሬ የምንሰራው ስራው ልክ ከዚህም በፊት እንደሰራነው አይነት ዝርክርክ ስራ፣ በጣም ጥንቃቄ የተሞላበት ስራ። በዚህ መሃል ምንም አይነት ስህተት አልፈጠረም። ማንም ሰው ከመካከላችሁ መረጃ ቢሰጥ ከኔ የከፋ ቅጣት ይደርሱ። ተግባባን? አዎ። ሲቀጥል ደግሞ እዚህ አካባቢያችን በጣም አስፈላጊ የሆነ ቅርስ ይገኛል። ይህ ደግሞ ከልጅነቴ ጀምሮ ስመኘው የነበረ ይህንን ነገር አሳክታችሁ እንደምትመለሱ ባለሙሉ ተስፋ። በመካከላችሁ ምንም አይነት ነገር ቢገባ ምሕረት እንዳትሰጡ፣ አስወግዱት። ይህንን በኃላፊነት ኤልያስ ይመራችሁ። ክዶኝ የተገኘ ግን እርምጃው የከፋ ይሆናል። ቀጥታ ወደ አቶ ገዛኸኝ ቤት ሄዳላችሁ። ያለውን ነገር ይዛችሁ ትመጡ። ተግባባን? አዎ። ጨርሻለሁ። መሄድ ትችላላችሁ። ኤልያስ! አቤት! በጥንቃቄ ምሽት ስታታት ጨርሻለሁ። ሄሎ ጄዚ፣ ሄሎ ይሰማሃል? እናንተ ጋር እናሸብር ሊዘርፉ እየሄዱ ስለሆነ ቶሎ ወደ ያስቁማቸው። ውለታክ ስላለብኝ ነው ይሄንን ምነግርህ። ምናልባት ሊፋለምህ ይችላሉ። ሌላውን ነገር ራሲ ተውጠው።
እናንተ ማን ስለሆናችሁ ነው የሰፈራችን ንብረት ልዘርፉ የመጣችሁ? በጣም ደስ ይላል። እኛን እዚህ ሰፈር ማንም ተዳፍሮን አያውቅም ነበር። አንተ ማን ስለሆንክ ነው መንገድ የዘጋኝ? አንተ ደግሞ ማን ነህ የምትል? እንደናንተ አይነት ዋልጌ የሰፈሬን ንብረት ዘርፍ ቆሜ ከማይ ሞቴን መርጣለሁ። በጣም ይገርማል። አሁን መንገዳችንን ልቀቀን። ደግሞ ማንኝ ይላል ይሄ በረሮ? ይሄንማ አስወግዱት። ወንድምን እየመቱት ነው። ቶሎ በል ወንድም እዛ ላይ እየተመታ ነው። ላይ ዜማ ከዳችን ውስጥ አንካቲ ቆያኑ ወደ እንዴት ይሆናል? ዜማ ለይመስ አንደዝኮ እንዴት ይሆናል? የካድ ፈንገት እንድታውጡ ፈልግ እኔን ማንከካት ማንያሽ እኛም በጣም አዝናል። ይሄ ካን እንደምን ብለን እናገኛለን? ዋጋውን እንሰጣለን። እነዚህ ልጆች ከዚህ በኋላ ማንም ማለት ውሳኔ ማለት ነው ፈተሰለበት በዚህ ወጣችን ምን ማለት ነው? በጣም ይዘፍናል። የአሸብር ገላጋይ ማንም ሰው ክብር
አጨካኙ እናውጣዋለን። እንግዲያውስ ሁሉም ከሳጠቁ እያንዳንዱ መረጃ ፈትሸን ይወጣል። ዛሬ ያስጠራኋችሁ በድጋሚ ከመካከላችን አንድ ከሃዲ አለ። ለቆመለት ዓላማ የማይሆን ከንቱ የማይረባ እዚህ መካከላችን ይገኛል። ዛሬ ደግሞ ይህ ከሃዲ የምናስወግድበት አሊያም የምንጨርስበት ቀን ነው። አሸብርን ዛሬ ማንም ክዶኝ ማንም ንቆኝ አያውቅም። ይህን ያደረገ ግን የእጁን ቅጣት ያገኛል። ማንም ካዲ ትክክል ነው ቦስ። ይህንን ተልኳችንን እንድንደናቀፍ ያደረገ ማንም ከሌላ ቦታ አልመጣም። ይህ ያለው እኛ መካከል ነው። ይህን ያደረገውን ደግሞ ተገቢ እርምጃ መውሰድ አለብን። ከዛም በላይ ቢሆን ደስ ባለኝ ነበር። ከሃዲ አግኝተነዋል። የክህደት ዋጋ ምን ያህል እንደሆነ አያውቅም። ሲኦልን እስከሚናፍቅ ድረስ ልቡን በእጃችን እናወጣለን። እስካሁን የት ነበርክ? ይቅርታ ቦስ። ጀማው ሲሰበሰብ ያልነበረ ሰው አብዝቼ ጠረጥረዋለሁ። እሺ ናንዴ ታውራለህ? እሺ መጣው። መሰለሽ አሁን ሁለታችንም ከዚህ በኋላ ትንካላት መጣለች። እኛ እንደ ሌሎቹ ሌሎቻችን አልታደልንም። በጣም የሚሳሳልን አባታችን አጣን። እንዲሁም በመቀጠል ሁሉ ነገራችን ለችናታችን በአሳዘኝ ሁኔታ አጥተናል። አሁን ግን ስራ ፈልገን ማግኘት አለብን። እርስ በርስ መረዳዳት ስላለብን እዚህ ስራ እስካላገኘን ድረስ እንቸገራለን። ትክክል ነው እንደምን እናታችን ማለት እኛ ብዙ ነገራችን ነበረች። እኛ መራብ ነው ደስታችን ተጋቦ ውበታችን ሞገሶ ጤናችን ተስፋ የሌላት እናት ነበረች። አሁን ግን እኛን ጥላ ሄደች። እንደዚህ እንድትሆን ፈልጌ አይደለም፣ ጠንከር ማለት ነው ያለብን። እኛ ከዚህ በኋላ ትልቅ ፈተና እንጠብቃለን። ግን የትኛውን ፈተና ሊያስቆመን አይገባም። አብረን እስካለን ድረስ እንወጣለን። ትክክል ነው። ያሸብር የሚሉትን በደንብ መጠንቀቅ አለብን። ምክንያቱም እኛን ከመተናኮል ወደ ኋላ አይደለም። ስለዚህ ለእያንዳንዱ እንቅስቃሴ ትኩረት መስጠት አለብን። ፍላጎቱን በደንብ ነው ማውቀው። ቅዠቱን ማቆም አለበት። ለባለፈው የሚሞክር ከሆነ እሱን ብቻ ሳይሆን ጅሎቹን ማንነው። በትክክል ነው እንደሚ በአባታችን አደራ ከመጣማ ህይወቱን ከማስፋት ወደ ኋላ አይደለም። አንቺ ልትሆኑ መረጃ ሰጪ ያዳመጠች ሰው ነበር። አይ ቦስ፣ ማንም የለም የሰማኝም ሆነ ያየኝ የለም። ተደብቄ ነው መረጃ ነበር። ከመካከላችን አንዱ ይሆናል ካደ። እንግዲያውስ ዛሬ ሁላችንም ይህን ካድ ፈልገን እናወጣለን። ሁላችሁም ስልካችሁን አምጡ። ከሁሉም ስልክ ጥቀም። ያንቺንም ጨምሪበት።
እዛኔ ትኩረታችን አብዛኛው ስራችን ላይ ነበር። በምን አይነት ቅጽበት እንደመጣ አይታወቅም። እንደዚህ አይነት ነገር ተሰጥቷል። ይሄን የሰራ ሰውዬ እናቱ ሆድ ውስጥ ቢገባ እንኳን አያመልጠንም። ከየትም እናመጣለን፣ እናገኘዋለን። ከባድ ልጆች ናቸው የገጠሙ። ለዚያ ደግሞ ከመካከላችን የተጎዱ ልጆች ምስክር ናቸው። ለዚህ ስብሰባ እንኳን ያልበቁዋል። ያ ማለት ከማላችን መረጃ አሳልፎ የሰጠው አሁንም ችላ ተብሎ መታየት የለበትም። መቶ አስፈላጊው እርምጃ መወሰድ አለበት። እንተስ ብቻውን ለማንም ጎፋሬ እያበጠርክ ነበር። እኔ አውቄው የለቶንኩል የሰራሁት ነገር የለም። ምናልባት ካላመንከኝ ጭንቅላቴን ማፈንዳት ትችላለህ። እንግዲህ ላይ መቼም ነው እንግዲህ እኔ አንተ ነገር ይህ ካዲ ከመካከላችን ሊሆን ይችላል። የምጠረጥሩ ሰው አለ? የምጠረጥሩ ሰው አለ? ማውቀው ነገር የለም ቦስ። አንተስ? ቦስ በጭራሽ አሽብር አስጨናቂ ገና ጀለስ ነው የሚወራጨው። ወንድሜ ምን ሆነ ነው እኮ ምን ሆነ ነው? ምን ቸግሮ ነው? የኔን ችግር ማን ይረዳል? ምን ሆነ ነው? ቆም አውራኝ። ማንም ይረዳኝ ሰው የለም፣ ዘመድ የለም፣ ማን የለም። ደግሞ በዛ ላይ እናቴ በጸና ታማ ችግር ላይ ነኝ። በእናትህ ተረዳኝ። በቃ እንዳይቸግር ደውልልኝ። አንዳንድ ነገር ይሆናል ያስ ይህ እንደዚህ አይነት ሰው አለ በዚህ ሰዓት ላይ እግዚአብሔር እኮ ነው የደረሰው። ራሻውት ልክተኝ ካለ መቃብሩ ይቆፍር። ጨርሻለሁ። ትንሽ ችግር የለም። ጤንነት ይጠበቃል። እንዴት ስራ አሪፍ ነው። ተያይዘናል አለው። ያው ስራ ቢዝ ስለሆነ አለው። ምን ነው ቤት መምጣት የቻልኩት ሆቴል ጋር አይናው ይገባኛል። ግን ሻይ ቡና እያለኝ ነው። እንዳንዴት አሉ ወንድም ይደራል። ያው ስራ ተፈጥሯል። ኦኬ አይዞህ በሰላም አይደለም። ከአሸብር ጋር ለምን ተጋጫችሁ? አሸብር አረመኔ፣ ጨካኝ፣ አውሬ መሆኑን ለእኔ ልትነግረኝ ነው? አሸብርን አታውቀውም እያልከኝ ነው? እንግዲህ አሸብርን ልታውቀው ሆነ አሸብር አብሮ አደገኝ
ነገሮች ቆም የሚያስብ አሸብር እጆች አሸብር ጨካኝና አረመኔ ሰው የሚታደርጉት ነገር በጥንቃቄ አድርጉ። እሱ ስጋት ችግር ውስጥ እንድትገባ አልፈልግም። ይቅርታ ጨቃጨቋለሁ። ሰላም ነው ቦስ? በሰላም ነው የፈለገው? አዎ ኧረ ቦስ ምንም አዲስ ነገር የለም። እንቅስቃሴዎችን እየተከታተልኩ ነው እያሰብኩ አይደል እንደስከታተል ግን ታቂታቂች የማምናቸው ጥቂቶቹ ለምታቀሽ ይኸውልሽ ራስሽን ቀይረሽ ማንነትሽን ለውጠሽ ገርብ ሰራች። ስለዚህ እነሱ ላይ ያላል እንቅስቃሴያችሁ በቅርበትሽ ካለኩሽ ለዚህ ልጅ አላረፈድክም፣ ዘገየ። ለማንኛውም አሁን የፈለኩ ለብርቱ ጉዳይ ነው። ኤልያስ ደፋርና ጠንካራ ልጆችን መልመለን ወደ ቲማችን መቀላቀል በዚህ ሀሳብ ላይ ምትላል። በጣም የሚገርሙና የተመሰከረላቸው ልጆች አሉ። እነዚህን አቀላቅለን እኛ ግን በደንብ እንዲጠናከር እናደርጋለን። ስለዚህ በዚህ ነገር ላይ ምንም ማስጋት የለም። እዚህ ከተማችን ላይ አሉ የሚባሉ ጎበዝና ጠንካራ ለቆሙት ዓላማ ታማኝ የሆኑትን መልመለት አምጣልኛል። እሺ እንዳልከ ነበር። ሲቀጥል ደግሞ አሁን ያለንን ጀማ በደንብ ተከታተላችሁ። እንግዲህ በቅርቡ የሚቀላቀሉንን ሰዎች እንደምታገናኙ ሙሉ ተስፋ ነው። በተለይ ከዚህም በፊት የደረሰብንን ክደት ታቅ ድጋሚ ደግሞ እንደዚህ ስህተቶች በመጀመሪያም እያንዳንዳቸውን ተከታተላችሁ ነበር። እያንዳንዱ እንቅስቃሴያቸውን ምናምን አሳውቄልኝ አሁንም ይዘናጋበት ምንም አይነት ምክንያት ደግሞ ባለፈው አንተ እርምጃ ከወሰድክ ጀምሮ እንኳን አንተ መካድ ጭራሽ ክትትል ልታረግ እሺ እንዳልክ ነበር። አንተ ጋር ያለኝ ጨርሻ መሄድ ይችላል። መልካም ልጆቹ በጣም አደገኛ ልጆች ናቸው። ያው አሁን የሄዱት ፈርቶን ስለማይሆን ተዘጋጅተው መምጣታቸው ስለማይቀር እኔ እናንተ በፊት ይሄን ማድረግ ያለብን። ልክ ነው። ያ ተዘጋጅተን ካልጠበቅን ጥቃት ሊያደርሱብን ስለሚችሉ መዘጋጀት አለበት።
የማን ነው ተውጣጥሮ የሚመጣው? ላሽ በለው ይምጣ። ሰላም ነው ወላጅ ኢላዝ ይባላል። እና ምን እንርዳ? ምናልባት የምታውቁት ከሆነ የአሸብር ቀይ እጁ ነኝ። አሸብር ነው ያልከው? አዎ ዛሬ ለትልቅ ጉዳይ ይፈልጋችኋል። ስለናንተ አንዳንድ ነገር እዚህ ሰፈር ላይ ሰምቻለሁ። በጣም ጎበዝ ደፋርና አደገኛ እንደሆናችሁ ኢንፎርሜሽኑ አለኝ። እኛ ምርጫ የሚሆነው ሰው እንደዚህ አይነት ሰው እና ፈቃደኛ ከሆናችሁ እኛን ጀማ እንድትቀላቀሉ ፈልጋለሁ። አንተስ ምን ትላለህ? ይሄ ድል በጭራሽ እንዲያመልጠኝ አልፈልግም። አሁኑኑ ቢሆን ደስ ይለኛል። በጣም ጥሩ ወንድሜ። አንተስ? ኤልያስ ምናልባት አመጣጤ ካሸበር ከሆነ ጥሩ። እኔም ቢሆን አሸበርን ለመቀላቀል አንዳች አላንገራገርም። መልካም ፍቃድ ሆኖ የሚያቀላቅለኝ ከሆነ ኃላፊነቴን ለመወጣት ዝግጁ ነኝ። አሪፍ። ስሜ ማን ልበል? አደፍርስ። የአንተስ? ጆን ይባላል። ግን አንድ ነገር ረስቼ፣ አሸበር ዝም ብሎ በዋዛ ፈዛዛ ቢቀበል ሰው ነው። ብቃታችሁ ማወቅ ይፈልጋል። እዛ ላይ ትልቅ ፊልም ያዘጋጅላችሁ። ይሄ ፊልም ካሸነፋችሁና አሪፍ ሆናችሁ ካሳያችሁ ብቻ ነው ይቀበላችሁ። ያለዚያ እንደገና ወደ ሰፈራችሁ ትመለሳላችሁ። ተስማማን? ተስማምተናል። ጥሩ፣ ድጋሚ እንገናኛለን። አብሽ ዛሬ ሰርፕራይዝ አለሽ። ታውቂያለሽ? አንቺ ወርቅ ተገኘ በእናትሽ፣ ወርቅ ተገኘ በእናትሽ። የተረዳዳለን። ዋው እንኳን ደስ አለህ ብሎ እንኳን ሰሞኑን ስትጨናነቅ በጣም ደብሮኝ ነበር። በጣም ደስ ይላል። በድጋሚ እንኳን ደስ አለህ። ይመቻባል። ይህማ ምክንያት ማድረግ ለአይሳ እንዳትስ ደስ ይላል፣ ደስ ይላል፣ ደስ ይላል። ቀይና ምሳሌ እሺ ዛሬ እኛ ቀን ነው። በጣም እሺ። ለወራት ከእይታችሁ ጠፍቼባችሁ ነበር። እሱ ግን በራሴ ምክንያት ነው። ምክንያቱም አንዳንድ እንከን የፈጠሩትን በቁም እየቀበልኳቸው ነበር። በእነሱ ምትክ ደግሞ ዛሬ አዲስ ሰው ብቻ ነው። ኤልያስ ወደ ውስጥ አስገባቸው። እሺ
አንተ እንዳዘዝከኝ በጣም ደፋርና ጎበዝ የሆኑት ልጆች አምጥቼልሃለሁ። አንዴ ግቡልኝ። አሸብር አስጨናቂ ገላጋ ይባላል። ምናልባት ስለኔ በጥቂቱ ሰምታችሁ ሊሆን ይችላል። ዛሬ እናንተ በዋናነት የተፈለጋችሁበት ለአንድ ብርቱ ጉዳይና ዓላማ ነው። እኔ አሸብርን የሚክደኝ የሚዋሸኝ የሚያጭበረብረኝን አልወድም። እናንተም ዛሬ እዚህ ስትቀላቀሉ ስልትና ብልሃታችሁ ታይቶ ተፈትኖ ያላችሁ ብቃት ተገምግሞ ሆነ። ስለዚህም አንድ የምፈልገው በጣም ትልቅ ድብቅ ሚስጥር አለ። ያንን እነሱ ጋር በመሆን ጉዳዩን ታስፈጽማላችሁ። ኤልያስ ሁሉን ነገር ይመራችሁ። እዛ በተረፈ ግን ሳላበዛ ጠንቀቅ አድርጌ ሕግን እነግራችኋለሁ። አሸብርን እንደነገርኳችሁ የሚክደኝ የሚያጭበረብረኝን ምሬ አልምረው። ገሃነም እስኪናፍቀው ድረስ በቁም አስሬው ቆዳውን ከላይ ላይ ነው ገፈው። ልብ ብላችሁ አድምጡ። ስራ ሲበላሽ አልወድም። የእናንተንም አቅም ዛሬ እናያለን። ኤልያስ ወደ ፊልሚያ ቦታ አስገባቸው። አቅምና ጉልበታቸውን እናያለን። ያኔ ቀለቅ ወደ ፊልሚያ ሜዳ ግቡ። ይበቃችሁ። በጣም አሪፍ በጣም አሪፍ። እንግዲህ እንደዚህ አቅምና ብርታት ካላችሁ የምፈልገውን ድብቅ ሚስጥር እንደምታመጡልኝ አልጠራጠርም። እዚህ በተረፈ ሁሉን ነገር ኤልያስ አንድ ባንድ ያሳያቸው። አዲስ ነገር አለ። አሪፍ አጋጣሚ ነው። ሁለቱም የሉም ቦስ። ሁሉም ነገር ሬዲ ነው እያልሽኝ? አዎ። መቼም እንግዲህ ግቢው በምንም አይነት መንገድ ሊዘጋ ይገባል። የግቢውን ጉዳይ በእኔ ላይ ጣል። አንደኛው ስትክል ቤቱን ሳይዘጋ ነው የወጣው። ምንም አይነት እንከን ግን አልፈልግም። እዚህ ጋር ወረድ። ቶሎ በል። ሄደው ያው እዛ ጋር አቁም። ውረዱ እናንተም።
ንደው እቃውን እንዳገኛችሁ ተስፋ አድርጋለሁ። ቦስ በጣም አዝናለሁ። ያልፈለግንበት ቦታ ነገር ግን አላገኘንም። ወንድሜ ፈለገ ቅድም የሆነ ልጆች ወንድሜ ደብድቦ መኪና ውስጥ አስገብቶ ሲወስዱ አይቻልም። አባ ሰው ተመሳስሎብህ ይሆናል። እሺ አይ እርግጠኛ ነኝ በሚገባ ምን ማን አባቱ ነው ወንድሜን እስር የሆነ ገዳንግል ልጆች ወንድሜን ደብድቦ መኪና ውስጥ አስገብቶ ወስዷል። እርግጠኛ ነህ ግን ወንድሜን ታውቀዋለህ አንተ? አውቀዋለሁ። እንዴት? ጀለስ ትክክል ነበር። ያልፈተሽንበት ቦታ የለም። ምናልባት ሌላ ቦታ ደብቆ ይሆናል እንጂ ቤትም ሆነ ግቢ ውስጥ የለም። ሸናድድ መገኘት ነበረበት። ግን እርግጠኛ ናችሁ በደንብ ፈልጋችኋል? አዎ። ስራነው ስራ አሸብረን ምንም አያስደስትም። ለማንኛውም ከነሱ አንዳቸው እጃችን ላይ ገብተዋል። ምንም አያሳስባችሁ። ከሱ ጋር ያለውን ነገር እንጨርሳለን። አሁን ወንድሜ ያለበትን ቦታ ልታሳይኝ ትችላለህ? በዚህ ሰዓት ላሳይ አልችልም። በጣም መሽቷል። እቃው የት ነው ያለው? አንዳች ነገር ከኔ ሰማለሁ ብላ አትጃጃ። አንተ ካዲ፣ ያጎረሰ እጅ ነካሽ። አዎ እኔ አሸብር ካዲ ነኝ። ይህ ሰውዬ ወንድሜን የሆነ ነገር ከማድረጉ በፊት ይህ ልጅ ተጠቅሜ ወንድሜን ማዳን አለብኝ። ፈጣሪው እስከዛውን ተጠብቁ። አንድ ተረት ልንገር። አንድ ባልና ሚስቶች ነው። እናም አንድ ቀን ሚስትየው ባልየው ስጋ እያመጣ ያበላት ነበር። ከዛም የሆነ ቀን ግን ይህን ስጋ ኬት እንደሚያመጣ ማወቅ ፈለገች። እሱም እያደነ እንደሚያመጣ ነገራት። የሆነ ቀን እያደነ የሚያመጣውን በአካል እንድታመጣለት ፈለገች። ይህ ባልየው ዋልያ መስሎ ከዋልያዎች ጋር ነበር። ታዲያ አንድ ሌላ አዳኝ ይመጣና ከዋልያዎች መሃል ለየት ያለ ዋልያ ያገኘ መስሎት ሰውየውን ተኩሶ ይሆናል። ስለዚህ ያንተም መጨረሻ ይሄ ነው። ግደለኝ እንጂ እኔ አልነግርህም። የማትናገር ከሆነ እነሱ ያናገሩ። ልክ አስገባት። አትናገርም። ካልተናገርክ ምንም አራራለሁ። አታወራም? አሁን አታወራም? ተናገር እንጂ እንውቀው። ተናገር። ምን ትበዛለህ? ተናገር። አታወራም? አሁንም አታወራማ? አንተ ከሳም ተላላኪ
ላንተ ማውራ መስሎ ከታየ መቼም አንዳች ነገር ከኔ አትሰሙ። ያገረ ምንም አልናገር ብሎኛል። ዝም ብሏል። ያለ ቤተሰቦቼ ሁሉ በእጄ ናቸው። እያንዳንዱን ህይወታቸውን ከማጠፋ ቃል ያለበትን ብትናገር ይሻላል። አንድ ቤተሰብ ቢነካ ካንተ ራስ አልወርድም። አይ ካልክ እንግዲህ የተወለድክበትን ቀን ታስታውሰው ማለት ነው። ያ ሸብረ ያተቀኝ የተወለደበትን ቀን እንዲያስታውስ አድርጋችሁ አሰቃዩት። ጨርሻለሁ። ውጣቱን አምጣልኝ። እኮ ነው ማስገባለት ትራፊ እጁን ፍታልኝ። አትወራም አይደለ? አትወራም ንገረኝ።
ይታን ይሄ መጥፎ ቦታ ነው። ቦታ እዚህ ነው። አጎታችን ጎዴ አማን ነው። ፊሽ እንዴት ነህ? ሰላም ነው? ሁሉ ሰላም? እንዴት ነህ? ደህና ነህ? እንዴት ነህ? ሰላም ነው? እንዴት ናችሁ? ደህና ናችሁ? እንዴት ነው? ምን አይነት አጋጣሚ ነው? አገኛለሁ እያልኩኝ አገኘው ደስ ስል። እንዴት ነህ? ሰላም ናችሁ? እንዴት ነው? ኑ በቃ ምሳ አብረን እንብላ ኑ። ጂዚ እንዴት ነህ? እየበረታችሁ ነው? አዎ እየበረታን ነው እንግዲህ ከፈጣሪ ጋር እንግዲህ ምን ይደረግ። አይዟችሁ። ፍስሐ አድጓል። ትልቅ ሰው ነው የለም እንዴት ደስ ይላል። ያው እንደሚገባው ጠፋ ጉዴ የስራ ጉዳይ ነው። ዛሬ እንኳን ስላገኘኋችሁ በጣም ደስ ያለኝ። ቦታችን ቆንጆ ነው። ምርጫን ወድጄዋለሁ። ድንቅ ልጅ ድንቅ ነው ውበትሽ ከዋክብት ናቸው አይኖችሽ። ወንድሜ በጣም ይቅርታ፣ አንድ ነገር ላስቸግር። ከዚህ በፊት ታውቂኛለሽ እንዴ ወይስ ማን ነው ልኮሽ ነው? በእርግጥ አላውቅም፣ ግን አንድ ሁለት ሰው ጠይቄ ስላነገሩኝ ነው። ምናልባት በራሴ በኩል ማግዝሽ ነገር ካለ ልረዳሽ እችላለሁ። ምን ፈለግሽ? ጄዚና ፍስሐ ይባላሉ። ምናልባት የምታውቃቸው ከሆነ
እንደዚህ አይነት ሰው ሰምቼም አላውቅም። ምናልባት ሌላ ሰው የሚያውቃቸው ከሆነ እሺ አሸብርንሳ አሸብር የትኛው ፎቶ አለኝ? እስቲ አሳይኝ። አዎ አውቀዋለሁ። ለምን ፈለግሽው? እነዚህ ልጆች አብሮ አደጎቼ ነበሩ፣ ግን ህፃን ሆኜ ነበር ከዚህ ሀገር የወጣሁኝ። እናም በጣም ናፍቆኛል። ከዚህም በላይ በሉንጂ የበላችሁ ያዘ እንዴት ነው ስራ ተመችቷል? ብዙም አይደለም። ያው ምንም ትንሽ ብትሆን የተሻለ ስራ እስኪገኝ ድረስ ወደ ቤት አካተል ፍሳ ስራ አላገኘህም እንደስካው? ያው ለጊዜው ስራ የለኝም፣ ግን በቅርቡ እንደማገኝ ተስፋ አደርጋለሁ። ብዙ አታስብ፣ እሱን ለቤት ነው አንዳንድ ነገር አመቻችልህ። ልጅ ነሽ ማን ብዬ ልሰይምሽ? ምኑን ትቼ ማን ልበልሽ? ፍጹም ድንቅ ልጅ ነሽ። ያሸብርን ጉዳይ እንዴት አደረጋችሁ? ይህ ጭራ ቃልፋታ ነው። ባለፈው ወንድሜን አግቶት ወስዶ አሰቃይቶት ነበር እና እኔ በስንት ስቃይ እንዳስመለጥኩ እኔ ነኝ የማውቀው። አትበውም እንዴ? ወንድሜ እንደ ድሮ እኮ አይደለም፣ በጣም የተጎዳው። ይህን ጉድ ለምንድን ነው አልነገራችሁም? አሸብርስ ቢሆን ከቤተሰብ ምንድን ነው የፈለገው? እኔ በሰላማዊ መንገድ እንዳልክልኝ ፈልጌ ነው እንጂ በህግ በራሴ መንገድ መጨረስ ይችል ነበር። ይህ ጉዳይ የእናንተ ጉዳይ ብቻ ሳይሆን የኔም ጉዳይ። ትልቅ ቅርስ እጃቸው ላይ ይገኛል። እዚህ ሀገር ያሉትን ማዕድኖች ፍንትው አድርጎ የሚያሳይ ነው። ይህን ቅርስ ማግኘት የልጅነት ህልሜ ነው። እባክህ አሸብርን ብታገናኘኝ። የሚገርም ነው። ይህን የመሰለ ትልቅ ነገር ከኛ ደብቁ እስካሁን የራሱ መጠቀሚያ ያደርገናል። በጣም ያናዳል። እሰራለታለሁ። ምናልባት ከኛ ጋር ተስማምቶ አብሮ ሊሰራ ከፈለገ ጥሩ፣ ነገር ግን በሌላ ነገር የሚያስብ ከሆነ አትጠራጠር። እኔ ሮዛ ተጫውታ ውጭ አደርገዋለሁ። እሺ መረጃ ለሁለት የሚጠቅም ስለሆነ ወይስ እንደምን ማርገን ተጫውተና እናውጣው እና እሱን ጋር ጫውታ ውጭ ለማድረግ እኔ ጋር መራው አይደለም። ግን አንቺ ቀጣይ ለምናደርገው ነገር በደንብ መዘጋጀት ተግባብተናል። ችግር የለም አታስብ። የሚያሳፍር ነገር ብቻ እጄ ላይ ግባ። እኩል እንጠቀመዋለን። ከዚህ በላይ ሆነም ማድረግ ይልሃለሁ። ጥሩ ቀጣይ
አይደለች? ይህን ሁላ ሴራ የምታሴረው ለካስ እቺ ናት። ለካስ ሰው ማመን ከንቱ ነው። መቼስ ጠላት ከሩቅ አይመጣም። ቆይ ግድ የለም አገኛታለሁ። እንዴ ወንድሞቼ ምን ሆናችሁ ነው? ችግር አለ እንዴ? ምንድን የምታስቀምጪ አንቺ? አስመስል ለዚህ ቃሽም አሸብር እየተላለች እኛን ይህን ሁሉ ጉዳት ካደረስሽ በኋላ እና አሁን እኛ ፊት ቆመሽ ናፍቃችሁኛል ስትይ ትንሽ አሳፈርሽ? ስለ የትኛው አሸብር ነው የምታወሩት? እናንተ እኮ ለእኔ ወንድሞቼ ናቸው። እናንተ ለምጎዳ ነገር እንኳን ላደርግ ጭራሽ አላስብም። እኔን አታምኑኝም ማለት ነው? ዝም በይ። አይንሽን በጨዋታዎች መተሽ አሁንም ድጋሚ ልታውሽኝ ታስቢያለሽ? ባለፈው ከናሸብር ጀሞች ጋር አላየሁሽም ነበር? አሁን ከፊት ይጥፋ አለ በለዚያ አስቀይምሻል። ወንድምን አረጋጋው። እንዴት ነው የሚያወሩት? እኔ ስለናፈቃችሁኝ ሰላም ልላችሁ መጥቻለሁ። እንዴት ነው እንደዚህ የምናገረው? ምን እኔን አታውቁም እንዴ? ሰላም ልላችሁ ነው መጣሁ። ካልፈለጋችሁ ልቀር ይችላል። ለምን ጦሮጦስ አገኘኝ? ትንሽ ተረጋጋ። እቺ ጦሰኛ በዚህ ሰበብ እንዳትሆን ስምኝማ። ከዚህ በኋላ ተባችሁ ደርሽ ወይልሽ አሁን ከፊታችሁ ጥሩ። ኧረ እንደዛ ነው። በጣም ነው የምታሳፍሩት። ከአሁን በኋላ እንደውም የራሳችሁ ጉዳይ። እሺ ከደል ገበለኝ ይሁን ታታ የመጣው በሌላ ማንም ማለት እርግጠኛ ነኝ እያንዳንዷን መረጃ ከኛ ወደ አሸብር ብታካፍል እሷ ራሷ ነች። እሺ በጣም መጥፎ ልጅ። እናታችን ከሞተች በኋላ ነገር ስራ በጭራሽ ይርምችኛል። መሳሳት አንዴ ነው። ከዚህ በኋላ ግን አንሾም። ልክ ነው። ሄሎ አሸብር ለምን አባ ደወልክ? ከኛስ ምን ቀረ? ለምን አትፈታም? አንተ አይከብድም? እስከዛሬ ወራችን ዛሬ እንዳበቃ እዚህ በኋላ በማዕከላችን ምንም አይነት ቅራኔ ይኖራል። እናንተ በመስማማ ያላችሁ ምን አንቀድ ነው የጀመርከው? ያ ሁሉ ጥፋት አልበቃ ብሎ እንስማማ ስትል ትንሽ አታፍርም? ለነገሩ ስለ እፍረት አንተ ምን ታውቅና? እኔና ወንድሜን እንደዛ እንደ እባብ ስትቀጠቅጥ ከርመ እንስማማ ስትል ኃጢአትን አቀለልከው። ሰማኛለች የምነግርህ ነገር ሁሉ ከነገር ከዚህ በኋላ በማዕከላችን ጥላቻ ይቀር፣ በፍቅር ብንስማማ ያዋጣል። ለእኔም ለእናንተም ለሀገራችን የሚጠቅመንን ነገር ብናደርግ ነው የሚሻለው። እኔ እናንተ በደንብ ነው የምንተዋወቀው። ከእንዳንተ አይነት መሰሪ ጋር ተማምኖ መስራት ጅልነት ነው። ሰው መሆኑን ራሱ እጠራጠራለሁ። ይህን እድል መጠቀም አለብኝ። ምናልባት ወደ ቀልብ የምትመለስ ከሆነ ወንድሜ ጋር አንዳንድ ነገር ተማክሬ አሳውቃለሁ። ነገር ግን ለማሴር ካሰብክ አጸፋው ባንተ ላይ የከፋ ይሆናል። ውሳኔያችሁን አሳውቁ። ስልክህን እጠብቃለሁ።
አይገርምም? ዛሬ እኮ አሸብር ደውሎ ይቅርታ ጠይቆት ቅርሱን አብረን እንጠቀማለን። ስለምን ጠረኝ ብሎ ነው ደውሎ ትንሽ እንኳን ያፈ እኛ ላይ ይሁን ያብዳ ካደረሰ በኋላ ለጥቅም ስንል የምንቀበለው መሰለህ ወይስ የረሳው መሰለህ? እንጂ አንተ ሱጨው ስልክ ታነሳለህ። ትክክል ነው ወንድሜ። አሸብርን መጠቀም የመጨረሻ አማራጫችን ነው። በሰዓቱ ሮዚና አሸብር ካርታውን መሳልና ማንበብ ከአባታችን በደንብ ተረድቷል። ግን ካርታው ዝም ብሎ እኛ ጋር ተቀምጠው ምንም አይጠቅመንም። ለሀገርም ለእኛ የሚጠቅመው ከአሸብር ጋር ስንስማማ ነው። ደግሞ እኛ ያለንበት ኮንዲሽን የሚታወቅ ነው። ይህን አማራጭ መጠቀም ለእኛ ግዴታችን ነው። ተውባት እንችሉ ኩሊ በዋዝ የመጣ ነገር አለ። ይህች መስዋዕትነት የተከፈለበት እዛኔ ፋሽስት ጣሊያን ኢትዮጵያን በወረረ ጊዜ ፊታውራሪ ፉላ እነሱ ተላላኪ ማምሰል ካርቶን የመሳልና የማንበብ ክህሎት አግኝቶ በሰዓቱ ወረቀት ስላልነበረ የቆዳውን የውስጠኛውን ገጽታ በመጠቀም ማዕድናት ያለበትን ቦታ ምልክት ማድረግ ችሏል። ይህን ከቆዳ የተሰራበትን ካርታ ለአባታችን ሲያስተላልፍ ተደረሰበት። እናም በፋሽስት ጣሊያን ጭካኔ በተሞላበት ሁኔታ እንደ ካዲ ተቆጥሮ ተገሏል። እናም ይህን የመሰለ ዋጋ የተከፈለበትን ነገር እንዴት ስለዚህ ለአውሬ አሳልፈን እንሰጣለን? ይህን ካደረግን ታሪክ ይወቅሰናል። አሸብር አብሮን ሊጠቀም ካሰበ ይህ ድል ከኛ ማምለጥ የለበትም። ሳምናል ይህ ቆሻሻ ረጠራይክ ትክክል ነው። እሱ ጋር ስንሄድ በየዋነት አንሄድ። ድንገት ሊተናኮለን ካሰበ በቂ ምላሽ እንሰጠዋለን። እዛ ቆነቱ ምን መዘናጋት የለብንም። እሺ እየሰማሁ በጣም ጥሩ። በሐሳቤ ተስማምታችሁ እሺ ስላላችሁ ደስ ብሎኝ፣ ለማንኛውም ልጆነን ከምንጫወትበት ስፍራ ጠብቃለሁ። እዛው እንገናኝ። ኤልያስ በፍጥነት ሳዳም ተራራ ፈልጋለሁ። አሁን እንድትመጣ ቆይ እናንተ ምን እያደረጋችሁ ነው? ምን እየሰራችሁ ነው? ምን አይነት ደነዞች ደደቦች ናችሁ? ለዛውም እንጭጭ ደደቦች እንጂ። ቆይ ያን ሁሉ ነገር ሲደረግ እናንተ ምን እየሰራችሁ ነበር? እነሱ እናንተን በምን አፍዝዘው አደንዝዘው ነው ልጆቹን ፈተው የወሰዱት? ንገረኝ እንጂ። ወይኔ አሸብር! እኔና ጓደኞቼ በቦታው አልነበርንም። ምናልባት የተፈጠረው ነገር ስህተት ነው፣ ግን ከዚህ በኋላ የሚሰጠንን ተልእኮ ያለምንም እንከን እንሰራለን። ዝም በል! በቦታው አልነበርም ምናምን አትበለኝ ትበለኝ። ቆይ በምን አፈዝዟችሁ? በምን አደነዝዟችሁ? እንዴት እኮ እንዴት ትነግረኛለህ? ዝም ብላችሁ ከንቱ ሰውነት ብቻ እማትረቡ ደደቦች ናችሁ። እንዲህ ቀን እኮ ጥሩ ውጤት አምጥታችሁ
ያሸብር ኤልያስ አንተን ማመን ነው ሁሉ ሰማኛለህ። ከዚህ ደቂቃ ጀምሮ እዚህ ጋር አይንም ማየት አልፈልግም። ጥፋልኝ ከፊቴ ማጂ። ወዴት ነው የምትሄደው? ሂድ ብለኝ አልነበረ? አዎ በርግጥ ሂድ ብዬ ነበር። አሁን ግን አንተ የምነግርህ ነገር አለ። ልብ ብለህ አድምጥ። እና ጄዚ ደውዬላቸዋል። እነሱም ዕቃውን ይዞ እንዲመጡ ተነጋግረናል። የሚታወቅበት ስፍራ ዕቃውን ይዞ ይመጣል። ለዚህ ዕቃውን ነጥቃቸው እነሱን ገላቸው በፍጥነት እንድትመለስ። ይሄ የመጨረሻ ተልእኮዬ ነው። ምንም አይነት ስህተት አልፈልግም። እሺ ቦስ። ተልእኮዬ ብቻ ይሳካ እንጂ እያንዳንዱ ግንባሩን እያልኩ ነው የምጨርሰው። ስማኝማ፣ አንገሸገስከኝ፣ በጣም ሰማራርከኝ። በአንተ ምክንያት እኛ የከፈልነው ዋጋ እስካሁን ይበቃል። ለትራስ ግብግብነት ጓደኞችን አጥቻለሁ። ከዚህ በኋላ በጣም ተነጋግተናል። እስካሁን ተደርገውን ነገር አውቄብሃለሁ። ኤልያስ፣ እሱ ነገር አስቀምጥ። በጣም ተነቃቅተናል። እስካሁን ያደረግከው ነገር በቂ። ለዚህ ጭካኔ ሞት ይገባል። አሸብርነት ተቆም ማለት ነው። ጀግና ነህ። ነገር ውስጥ ወደ መጣይ በጋና ኤልያስ፣ አዎ ሌላ ጊዜ በምንገናኝበት ቦታ እየጠበቅኩ ነው። ኤልያስ፣ ምን ሆነህ ነው? ሰሞኑን ትክክል አይደለም። በዛ ላይ አሸብርንም እያየሁት አይደለም። በሁለታችሁ መካከል የተፈጠረ ነገር አለ እንዴ? ስለዚህ ነገር አያገባህም። በመጀመሪያ የተሰጠኝ ተልእኮ እንኳን በአግባብ ሳትወጣ አሁን ደግሞ ስለ ችግር መፍታት ምናምን ስታወራ ትንሽ አይከብድም? ኤልያስ፣ ምን ሆነህ ነው? ሰሞኑን ትክክል አይደለም። በዛ ላይ አሸብርንም እያየሁት አይደለም። በሁለታችሁ መካከል የተፈጠረ ነገር አለ እንዴ? ስለዚህ ነገር አያገባህም። በመጀመሪያ የተሰጠኝ ተልእኮ እንኳን በአግባብ ሳትወጣ አሁን ደግሞ ስለ ችግር መፍታት ምናምን ስትወራ
አንተ እኮ በጣም ጀማውን እየረበስክ በአንተ ምክንያት እኛ ስራ እየተበላሸ ነው። ጥሩ ስራ እየሰራልኝ ደግሞ ስለ ችግር መፍታት ምናምን ታወራለህ። ምናልባት የኛ መጣላት ለአንተ ፍላጎት ወይም ምኞት ከሆነ እዚህም እኛ አንጣላም። ሌላ ነገር አዘባርቅ። እኔ የጠየቅኩ ጥሩ ስሜት ስላልተሰማኝ ግን በእናንተ መካከል የሆነ ነገር ይኖር ጓደኝነታችንን አበላሽ። ይሄ ሳይባንን አይቀርም። ስለዚህ ዛሬ መጨረሻው መሆን አለበት። ይሄን አዘባርቀ እንደዚህ ነው በቃ። በጣም እየተደፋፈርከኝ ይተወቃል። ግን ማንም እንዲህ ብሎኝ አያውቅም። ዳጊ ከኔ ጋር መሳፈጥ እንጂ እንደመርገጥ ባትጋፈጠኝ ይሻል ነበር። ምንም ማድረግ አልችልም። አዝናለሁ። መጀመሪያ ተልእኮዬን በስኬት ተጠናቅቄያለሁ እና አሽብር የሚባል ከንቱ ሰው የእኛ ስጋት የሆነበት ደረጃ አብቅቷል። አሁን ወደ ቀጣዩ ስራችን እናተኩርበት ሰዓት ነው። በጣም ጥሩ ጀግና። መጀመሪያ እንደምታደርገው አልጠራጠረብንም ነበር። አሁን ወደ ቀጣዩ ምዕራፋችን የምንሸጋገርበት ሰዓት ነው እና አሁን መንቻላው እንዴት አድርገን ነው ወደ እጃችን የምናስገባው? ይሄ ነው ስጋት የሆነብኝ። አላሳስብሽ። እኔ እንደምንም አድርጌ መንቻላው በእጃችን እንድናስገባ አደርጋለሁ። ግን አንድ ነገር ወቀስ ሁሉ መስዋዕትነት ከፍዬ አንቺ ምትዋሽኝና መክጂኝ ከሆነ ነገ ያሸኩ ለጣፉት እንደሚገርምሽ አትጠራጠሪ። በእኔ በኩል ስጋት አይባልም። ያልኩትን ነገር ሁሉ ነገር አድርግልሃለሁ። አንተ ብቻ መንቸላውን እጅ አስገባ። እኩል እንጠቀመዋለን። ግን አንተ ራስን ጠብቅ። ታስፈልገኛለህ። ሮዚ ተልእኮዬ እጅግ በጣም ከባድ ግን የትኛውም ስኬት በዚህ ዓለም ያለ መስዋዕትነት አይገኝም። ምንም አደጋ ቢገጥመኝ ሞት ይስከራል። ያሰብኩትን ከማድረግ በኋላ በዚያ ትጥላለህ። ግን አንቺ መስሎ ከመጣ በኋላ ለምታደርገው ነገር ተዘጋጅ። ያንቺ ኃላፊነት ይቅናል። እንደምሳካልህ ተስፋ አደርጋለሁ። እሺ፣ ደህና ሁኚ። መልካም እረፍት። ለሁሉም ነገር ጥንቃቄ ማድረግ አለባቸው። እንደባለፈው የሚሆን ነገር የለም። ባለፈው የሰራነው ስራ በጣም ያሳፍራል።
መደገም የለበትም። እነዚህ ምናምንቶች አሁን በዚህ አድርጎ ይመጣሉ። ስለዚህ እንደመጡ አደገኛ ጥቃት በመስሎ ማድረስ አለበት። አሁናቸው ንቀት የለባቸው። ዛሬ እንትናውን በእጃችን አስገብተን እነሱ እዚሁ እንቀብሩበት ሰዓት መጨረሻቸው ይህ ቦታ ነው። ስለዚህ እናንተ ሁላችሁም ቁርጠኛ መሆን አለባችሁ። አጥቁ! ወጥመድ ነው። ፊሽ ራስን ጠብቅ። ለፍሳ ሊደውል ሰሞኑን እኮ አግኝቻቸው አላውቅም። ያ ሰውዬ እያስጨነቃቸው ወይ የአደራ ልጆች ብቻ አንድ ነገር ይሁን ሰውየውን አልፋተው ወይ ምን ማድረገው ይሻለኛል? ምን ማድረገው ይሻለኛል? ያ ወደ ሰው እንዳያገኛቸው ብቻ
ፈውዚ የታለ መንቸላው? መንቸላውን አምጡ እስቲ። መንቸላው እዛ ጋ ነው። ጥሩ። አሁን ቦታ መች ስላልሆነ ቀጣይ ስንገናኝ አስረዳቸዋለሁ። ጸባችሁ መስላም ለመጣ ስለመጣችሁ አመሰግናለሁ። አሁን ስለካታው አንዳንድ ነገር ላስረዳችሁ። ፖለቲካችን ይሄ ነው። ከዚህ በመቀጠል መነሻችን የሆነው ታርጫ ነው። ታርጫ መነሻችን ሲሆን ከታርጫ ወደ ሰሜን ምስራቅ ስንጓዝ 15 ኪሎ ሜትር ገደማ ስንጓዝ ወደ ገና ብዙ ወረዳ ውስጥ ስንገባ ቦሊ በሚባል ቀበሌ ውስጥ የከሰል ድንጋይ ማዕደን አለ። አሁንም እዚህ ጋር መሆን ያለበት መነሻችን ታርጫ ነው። ታርጫ መነሻ አድርገን በስተ ሰሜን ምዕራብ 60 ኪሎ ሜትር ስንጓዝ ቶጫ ወረዳ ውስጥ ቱታ በሚባል ቀበሌ አካባቢ አይረን ወይም የብረት ማዕደን አለ። አሁንም መነሻችን ታርጫ አድርገን ወደ ሰሜን ምዕራብ ስንወጣ 80 ኪሎ ሜትር ገደማ ስንጓዝ ሰራ ወረዳ ውስጥ ጩርጩራና ባሌ አካባቢ ማግኔዥየም ማዕደን አለ። የሚመለከተው አካል ይህንን ካርታ በመጠቀም ማዕድናት ካሉበት ቦታ አውጥቶ ለዚህች ሀገር ጥቅም ላይ ማዋል አለበት። ከዚህ በኋላ ጸባችሁ እዚህ ጋር ይቀር። ይህንን ነገር በጋራ በፍቅር መጠቀም አለብን። ተስማማን? በቃ ልትሄጂ ነው? አዎ ልሄድ ነው። ያው አንድ ቀን እንደምንገናኝ ተስፋ አደርጋለሁ።
ሲል ይጨልማል። ይህንን ሁሉ ፈተና አልፋችሁ ለዛሬ መብቃታችሁ እጅግ በጣም ኩርቼባችኋለሁ። በእውነቱ በጣም ደስ ብሎኛል። እዚህ በሀገራችን ትልቅና ብዙ የተፈጥሮ ሀብት አለ እና ይህን ሀብት ከስግብግቦች እና ከወዳደሮች ከጠበቀ ከኛ ተርፎ ለቀጣይ ትውልድ ይበቃል። ይህ ጭንቅላት ለነዚህ ለወፉፎች ተሰጥቶ ቢሆን ኖሮ አገራችን የት ትደርስ ነበር? ብቻ አይደግልኝ፣ በርታ፣ ጠንክር። ይሄ ጥንካሬ ካንተ አይለይ። ገና ከጅምሩ ባንኩራራ ይሻላል። ከፊት ብዙ ይጠብቀናል። ጎበዝ ሩጫው ወደፊት ነው።